አንቺ ግን ደህና ነሽ? ፊቷን አይቼ አንቺ ግን ደህና ነሽ ስል በመፍራት ጠየቅኳት። ምንም እንኳን ህመም እየተሰማኝ ቢሆንም ለስሜቴ በቂ ትኩረት አልሰጠሁም። በቀላሉ ከመደሰት ይልቅ ሐዘን፣ ጭንቀትና ጫና የበዛበትን ስሜት እየታገስኩ መኖር ከጀመርኩ ከወር በላይ ሆነኝ። አንዳንድ ሰዎች ውጥረት ውስጥ እንዳለው ቢመለከቱኝም ብዙዎች ግን ተረጋግቼ በጥሩ ሁኔታ ስራዬን እየሰራሁ እንደሆነ ያስባሉ። ላለፉት ሳምንታት ለማንም ምንም አይነት ስሜት አላሳየሁም። ከውስጤ የሆነ ነገር እንደጠፋ ማንም አላስተዋለኝም። አእምሮዬ ሙሉ በሙሉ ምስቅልቅል ውስጥ ስለሆነ የማስበው ሁሉ እየጠፋ እንደሆነ የሚመስለኝ ጊዜ አለ። ሁልጊዜም የሰውነት ክፍሌን የሚያመኝ የሚመስለኝ አንዳንድ ቀን አለ። ራሴን ከማስታወስና ከማበረታታት ይልቅ ራሴን ከማስታመምና ከማበረታታት ይልቅ ሌሎችን ለማስቀደምና እነሱን ለማጽናናት እሞክራለሁ። ብቸኝነት የሚሰማኝ ጊዜ አለ። ነገር ግን ስሜቴን ችላ ብዬ ስራዬን እሰራለሁ። ዝም ብዬ ራሴን ከአቅሜ በላይ እገፋለሁ። የድባቴና የፍርሃት ስሜት በተሰማኝ ቁጥር ዝም ብዬ ችላ እለውና ስራዬን እቀጥላለሁ። ደህና እንዳልሆንኩ እየተሰማኝ ውስጤን ችላ እለዋለሁ። አሁን ግን ከራሴ ጋር ከባድ ጦርነት ገጥሜያለሁ። ላለፉት ሳምንታት ለስሜቴ ትኩረት ሳልሰጥ ሁሉንም ነገር ማስተናገድ እንደምችል አስብ ስለነበር ችላ ያልኳቸውን ከባድ ስሜቶች ሁሉ አሁን ሙሉ በሙሉ እየተጎዳሁኝ እንዳለሁ ይሰማኛል። አሁን የደበቅኩትን ስሜቴን ብቻዬን ለመሸከም በጣም ከባድ እንደሆነ ይሰማኛል። አዎ ዛሬ ደህና እንዳልሆንኩ ለራሴ አምኛለሁ። ይህንን ሁሉ ስታወራልኝ በእንባ ጤዛ የረጠቡ አይኖቿን ማየት ከብዶኝ ነበር።